እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ አንድ ከባድ ግን ሁላችንም ልንጋፈጥ የሚገባ እውነት ይዤላችሁ መጥቻለሁ። ለመሆኑ አስባችሁ ታውቃላችሁ? ሰዎችን ስንፈርጅ፣ ስንተችና በቃላት ስንሰቅላቸው እኛ ራሳችንን ፍጹም ንጹህና መላእክት ይመስል ለምን ይሰማን ይሆን? በሌሎች ላይ ድንጋይ ለመወርወር ለምን ሁልጊዜ እንቸኩላለን? ዛሬ በማህበራዊ ሚዲያ ላይ የምናሳየውን የሰዎች ስም ማጥፋትና የመፍረድ አባዜ በአንድ በእውነተኛና ልብ በሚሰብር አሰቃቂ ታሪክ አስደግፌ አሳያችኋለሁ። ይህ ታሪክ እኔ ንጹህ ነኝ ብለው የሚፎክሩ ሰዎች እንዴት የአንድን ሰው ሕይወት ሊያጠፉ እንደሚችሉ ያሳያል። በስነ ልቦና ጥናት መሰረት በሰዎች በፍጥነት የምንፈርደው ራሳችንን የተሻለን አድርገን ለመቁጠር ስለምንፈልግ ነው። የራሳችንን ስህተት፣ ድክመትና የውስጥ ጨለማ መጋፈጥ ስንፈራ ቀላሉ መንገድ ሌላ ሰው ላይ ጣት መቀሰር ነው። እሱ ሌባ ነው፣ እሷ መጥፎ ናት ስንል በውስጣችን እኔ ግን ጥሩ ነኝ የሚል የሐሰትና የንጽህና ስሜት ይፈጥራል። ነገር ግን ማንም ሰው ፍጹምና ንጹህ አይደለም። ሁላችንም በጨለማ ክፍል ውስጥ የተከረቸመ የማንፈልጋቸው ሚስጥሮች አሉን። ታዲያ ለምንድን ነው ሌላው ሲሳሳት መሐሪ የማንሆነው? ወደ እውነተኛውና ታዋቂው የታሪክ ምሳሌ ልውሰዳችሁ። ታሪኩ የተከሰተው እንደ አውሮፓውያን አቆጣጠር በ1996 በአሜሪካ አትላንታ ከተማ በተካሄደው የኦሎምፒክ ጨዋታ ላይ ነው። መላው ዓለም በደስታና በስፖርት ድባብ ውስጥ ነበር። በዚህ መሃል በአንድ የሙዚቃ ኮንሰርት ላይ ሪቻርድ ዱዌል የተባለ የፓርክ ጥበቃ ሰራተኛ ከአንድ ወንበር ስር የተተወ አጠራጣሪ ቦርሳ ይመለከታል። ሪቻርድ ወዲያውኑ ለፖሊስ ያሳውቃል። ቦምብ መሆኑ ሲታወቅ ፍንዳታው ከመከሰቱ በፊት ሰዎችን በፍጥነት ከአካባቢው ማስወጣት ይጀምራል። ቦምቡ ሲፈነዳ ጥቂት ሰዎች ቢጎዱም የሪቻርድ ፈጣን እርምጃ ግን በመቶዎች የሚቆጠሩ ሰዎችን ሕይወት ከእርግጠኛ ሞት አትርፏል። በመጀመሪያዎቹ 2 ቀናት ሪቻርድ በዓለም አቀፍ ሚዲያዎችና አንዳንድ ቦታዎች ላይ እንደ ታላቅ ጀግና ተወደሰ። ነገር ግን ከ4 ቀናት በኋላ ሁሉም ነገር ተቀየረ። የፌደራል መርማሪዎች FBI ቦምቡን ራሱ አምክኖ ጀግና ለመባል ፈልጎ የፈበረከው ሊሆን ይችላል የሚል የተሳሳተ ጥርጣሬ አሳደሩና ይህ ምስጢራዊ ጥርጣሬ ለጋዜጠኞች ወጣ። ያኔ ነው እንግዲህ የህዝብ የሳይበር ፈራጆች የጭካኔ ፍርድ የጀመረው። ያለምንም ፍርድ ቤት ማረጋገጫ፣ ያለምንም ማስረጃ መላው ዓለም በአንድ ጀንበር ሪቻርድን ከጀግና ወደ ጨካኝ አሸባሪ ቀየረው። የዜና ማማዎች፣ የጋዜጣ አምዶችና ተራው ህዝብ እኛ ንጹሃን ነን፣ ፍትህ እንፈልጋለን በሚል ስሜት በሪቻርድ ላይ ተረባረቡ። ቤቱ በቀን 24 ሰዓት በካሜራዎችና በሰላዮች ተከበበ። እናቱ የምታለቅስበት ፎቶ በየቦታው እየታየ ሰዎች ያፌዙበት ነበር። ሪቻርድ መንገድ ላይ መውጣት አልቻለም። በሄደበት ሁሉ ገዳይ፣ አሸባሪ እየተባለ ይጮህበት ነበር። ሰዎቹ ራሳቸውን እንደ ንጹህ የሞራል የበላይ ስላዩ ያንን የዋህ ጥበቃ ስቃይ ውስጥ መክተት መብታቸው መሰላቸው። ለ88 ቀናት ያህል ሪቻርድ እና እናቱ በህዝብ ፍርድ ሲኦላዩ። ነገር ግን ከ88 ቀናት በኋላ እውነቱ ወጣ። መርማሪዎቹ ሪቻርድ ፍጹም ንጹህ መሆኑንና እውነተኛው አሸባሪ ሌላ ሰው መሆኑን አረጋገጡ። ከዓመታት በኋላ እውነተኛው ወንጀለኛ ተያዘ። ነገር ግን ምን ዋጋ አለው? ሪቻርድ ስሙ ተመልሶ ጀግና ቢባልም በደረሰበት ከፍተኛ የውስጥ ስብራትና የጭንቀት ህመም ምክንያት በወጣትነቱ በ44 ዓመቱ ከዚህ ዓለም በሞት ተለየ። ያንን ንጹህ ጀግና የገደለው ምንድነው? የቦምቡ ፍንዳታ አይደለም። እኔ ንጹህ ነኝ እያሉ ያለምንም ማስረጃ በስሜት የፈረዱበት በሚሊዮን የሚቆጠሩ የሰዎች የጭካኔ ቃላት ናቸው። የሪቻርድ ጁዌል ታሪክ ዛሬም በየቀኑ በየቤታችን በየስልካችን ይደገማል። ሰዎችን ስንፈርጅ መስተዋት ማየት እንረሳለን። እኛ ራሳችንን በሕይወታችን ስንት ስህተት ሰርተናል? ስንት ሰው በድለናል?
በሀገራችን በኢትዮጵያም ከቅርብ ጊዜ ዓመታት በኋላ ራሳቸውን እንደ ሰይጣን አጋላጭ ሚዲያ የሚያዩ ምንም ኃላፊነት የማይሰማቸው ሰዎች ላይ ለመፈረጅ ጊዜ የማይወስድባቸው ጻድቅ ነን ባይ ጋኔሎች የስንት ሰውን ሕይወት ገሃነም እንዳደረጉ እግዚአብሔር ይወቀው። ሕይወታቸውን በዚህ የሚያስተዳድሩ ፈራጆች አንድ ታዋቂ ሰው ሲያስነጥስ ጠብቀው ፊቱን አጨማዶ አይኖቹን ጨፍኖ ካስነጠሰ ያ ሰው አለቀለት። ምክንያቱም ፈራጆቹ ይህ የኢሉሚናቲ ምልክት ነው ማለታቸው ስለማይቀር ነው። በሚያሳዝን ሁኔታ እንደነሱ ጻድቅ የሚጫወቱ ተከታይ ማፍራታቸው ነው። መጽሐፍ ቅዱስ ላይ እንኳ ከናንተ መካከል ኃጢአት የሌለበት መጀመሪያ ድንጋይ ወርወር ሲባል ሁሉም ድንጋያቸውን ጥለው እንደሄዱ እናነባለን። ዛሬ ግን ማንም ድንጋዩን መጣል አልፈለገም። ሁሉም የራሱን ጉድ ደብቆ ሌላው ላይ ለመፍረድ ይሮጣል። የዛሬው መልእክቴ አጭር ነው። አንድ ሰው ከመፍረድህ፣ ስሙን ከማጥፋትህ ወይም በኮመንት ከመውጋትህ በፊት ቆም በልና ራስህን ጠይቅ። እኔስ ፍጹም ነኝ? ሰዎችን በጭካኔ አንፍረድ፣ ምክንያቱም ነገ ተራው የኛ ሊሆን ይችላልና።